ስሙኝማ እኛ የምናመልከው ጌታ የማይሞት የማይወልድ የማይወለድ ነው። በፍጹም አይቻልም እንጂ ጌታ መሆን የሚቻል ቢሆን ኖሮ ነብዩላህ ኢሳ ወይንም ኢየሱስ ሳይሆን ነብዩላህ አደም ነበር የሚሆነው። ምክንያቱም እናትና አባት ስለሌለው ከአፈር ብቻ ስለተፈጠረ ኢነ መሰለ ኢሳ ኢንደላሂ ከመሰሊ አደም ለአላህ ብዬ ኢሲንጃለዳ ከደጅህ ለመዘውተር ጽናቱን ባልታደል ታውቃለህ ሰው ነኝና አይቀርም ዞሮ መጉደል ጉድፈቴ ይናፍቁኛል 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 ናፍቀውኛል ይናፍቁኛል አንቱን ይለኛል መቼም ነገ شبابنا هيا إلى المعالي هيا سعدوا شوامخ الجبال شبابنا هيا إلى المعالي هيا سعدوا شوامخ الجبال هيا اهتفوا يا معشر الرجال هيا اهتفوا يا معشر الرجال قولوا لكل الناس لا نبالي قولوا لكل الناس لا نبالي شبابنا هيا إلى المعالي هيا سعدوا شوامخ وانقدا مشتاي وي مالدا كتفيلا ሰላም ጤና ይስጥልን ውድ የኢትዮጵያ ህዝቦች ውድ ኢትዮጵያውያን እንግዲህ ባለፈው እንደሰማችሁት ከኋላ የመጣ አይና ወጣ ይሄ ፈጣጣ ይሄ ገጣጣ ይሄ አይናውጣ እንዲሉ አበው ጋሽ ወረቀት ከሀገሬ ወጣ ኢትዮጵያ ግዛት ይሆናለች ብለዋልና እኔም እንግዲህ ኢትዮጵያንም ከማቆሽሽ ሀገሬንም ከማበላሽ ከአቶ ወረቀት ጋርም ግብ ከመፈጠር ብዬ ቲኬቴን ቆርጬ ስደል ጀምር ነውና ስለነበረን ቆይታ ከልብ አመሰግናለሁ። መቼም ቢሆን አረሳችሁ መቼም ቢሆን ትረሱኛላችሁ ብዬ አላስብም። ቻው